ሰላም ቆሻሻ ውስጥ እየኖራችሁ የሀገር መሪዎችን የሚያንቀጠቅጥ ሚስጥር ብታገኙ ምን ታደርጋላችሁ? ዛሬ የምናየው ፊልም ልጆች ሆነው ግን ደግሞ አስተሳሰባቸው የእድሜ ጠገብ አዋቂ ስለሆኑ ሶስት ቆሻሻ መጣያ ውስጥ የሚኖሩ ድንቅ ህፃናት ነው። እነዚህ ልጆች የሚተዳደሩት ዓለም በጣለችው ቆሻሻ ላይ ቢሆንም አንድ ቀን ዓለምን የሚቀይር ቁልፍ እጃቸው ላይ ይወድቃል። ፖሊሶቹ ሊገድሏቸው ባለስልጣናት ሊያጠፏቸው ሲጣጣሩ እነሱ ግን ካላቸው ብልሃትና አንድነት የተነሳ የማይታሰበውን ያደርጋሉ። ዛሬ ትራሽ ወይም ቆሻሻ የሚለውን ምርጥ ፊልም ይዘንላችሁ መጥተናል። አብራችሁን ቆዩ። ታሪኩ የሚጀምረው በአገረ ብራዚል ከተማ ሪዮ ዲ ጄኔሮ ውስጥ የሚገኝ አንድ ግዙፍ ቆሻሻ መጣያ መንደርን ያሳየን ነው። እዚህ ግቢ ውስጥ በሺዎች የሚቆጠሩ ሰዎች የዕለት ጉርሻቸውን ለማግኘት ቆሻሻ ይበረብራሉ። ከነዚህ መካከል ራፋኤልና ጋርዶ የተባሉት ሁለት ጓደኛማቾች እናያለን። አንድ ቀን ራፋኤልና ጋርዶ ቆሻሻ እየቆፈሩ ባሉበት ሰዓት አንድ የቆዳ ቦርሳ ያገኛሉ። ከቦታው ትንሽ ርቀው ቦርሳውን ሲከፍቱት በውስጡ የብራዚል ገንዘብ፣ አንድ ቁልፍ፣ የአንዲት ትንሽ ልጅ ፎቶና የአንድ ሰውዬ መታወቂያ ያገኛሉ። ልጆቹ ገንዘቡን ሲያዩ የሰማይና የምድር ያክል ደስታ ይሰማቸዋል። እነሱ ያልገባቸው ነገር የያዙት ቦርሳ ከገንዘቡም ሆነ ከሚታየው በላይ በጣም ትልቅ ዋጋ እንዳለው ነው። በዚህ ምክንያትም እስከ ህይወታቸው ማጣት ድረስ ሊደርሱ ይችላሉ። በንጋታው ልጆቹ ያገኙት ገንዘብ ተጠቅመው ለምግብ ስጋ ገዝተው በደስታ እየዋኙ እያለ በድንገት ፖሊሶቹ በከፍተኛ ጥንካሬ ቆሻሻ መጣያውን ይከቡታል። መሪው ደግሞ ፌዴሪኮ የተባለ ጨካኝ ፖሊስ ነው። ፖሊሶቹ እዚህ የመጡት አንድ ቦርሳ ፈልገው እንደሆነና ቦርሳውን ላገኘው ሰው ትልቅ ሽልማት እንደሚሰጡ ይናገራሉ። ቦርሳው ራፋኤል ያገኘው ቦርሳ ነው። ነገር ግን ፖሊሱ ቦርሳ አላገኛችሁም ብሎ ሲጠይቀው ምንም ሳያቅማማ አላየንም ብሎ ይዋሻል። ፌዴሪኮ ምንም ሳይላቸው ለመሄድ ሲሞክር አንዷ ሴትየው ልጆቹን ስጋው እንዴት እንደገዙት ስትጠይቃቸው ሰምተው በትንሽም እንኳን ቢሆን ልጆቹን ይጠራጠራቸዋል። ምሽት ጋርዶ ራፋኤልን ለምን ቦርሳውን አትሰጣቸውም ገንዘብ እናገኛለን እኮ ብሎ ሲጠይቀው ራፋኤል ባለው ብልሃት ተጠቅሞ ሽልማቱ ቦርሳው ውስጥ ካለው ገንዘብ በላይ ከሆነ ቦርሳው ውስጥ ያለው ሚስጥር እጅግ ዋጋ አለው ብሎ ይነግረዋል። ፖሊሶቹ ፍተሻቸውን ሲያጠነክሩ ራፋኤልና ጋርዶ ቦርሳውን ለመደበቅ ይወስናሉ። በዚህም ማንም ወደማያገኘው ራት ወይም አይጥ ወደሚባለው ጓደኛቸው መሄድ ይጀምራሉ። ራት የሚኖረው ባለው የቆርበት ህመም ምክንያት ከሰው ተለይቶ ብቻውን በቆሻሻ ማውረጃ ቱቦዎች ውስጥ ከእውነተኛ አይጦች ጋር ነው። ቁልፉን ሲያይ በባቡር ጣቢያ የሚገኝ የሳጥን መክፈቻ መሆኑን ይረዳል። ከዛም ሶስቱ ህፃናት በድብቅ ፖሊሶች ሳያዩዋቸው ወደ ከተማው ማዕከላዊ ባቡር ጣቢያ ይጓዛሉ። ከሩቅ ሳጥኑን እያዩት ፖሊሶችን ፈርተው ተደብቀው ይቆያሉ። በዛን ሰዓት ጋርዶ በሚገርም ቆራጥነት ከቦታው በመውጣት የአንድን ሴት ቦርሳ የሚሰርቅ አስመስሎ የፖሊሶችን ትኩረት ይሰርቅና ከሳጥን ቦታው ተከትለውት እንዲርቁ ያደርጋል። ራፋኤልና ራትም ጋርዶ የፈጠረላቸውን ክፍተት ተጠቅመው ሳጥኑን ሲከፍቱት በኮድ የተጻፈ ደብዳቤ ብቻ ያገኛሉ። ከዛም በሩጫ ወጥተው ከጋርዶ ጋር ባቡር ውስጥ ይገናኛሉ። ወደ ቆሻሻ መጣያው ተመልሰው ስለ የቦርሳው ባለቤት ማንነት ስሙንና መታወቂያውን በመጠቀም ኢንተርኔት ላይ ሲያጣሩ ሰውየው የህግ ባለሙያ እንደነበርና በባለስልጣናት ውስጥ ባለው የፍትህ መዛባት ምክንያት ተቃውሞ ሲያደርስ ብዙ ጊዜ እንደታሰረ ያውቃሉ። በዚህ በኩል ፖሊሶቹ ምንም ያክል ቦርሳውን ለማግኘት ቢጣጣሩም እንኳን ቅንጣት ያክል ተስፋ ሊያዩበት አልቻሉም። ስለዚህም ፖሊሱ ፌዴሪኮ እነ ራፋኤል ቆሻሻ መጣያ ውስጥ እንደሌሉ አይቶ ጥርጣሬ ውስጥ ይገባል። አንድ ምሽት ራፋኤል እየሸና ባለበት ሰዓት ማንም ሳያያቸው በድብቅ በመኪና አስገብተው እየወሰዱት ጋርዶ ይመለከታል። ፖሊሱ ፌዴሪኮ ራፋኤልን በመኪና ውስጥ አስሮ በጭካኔ ያሰቃየዋል። ጭንቅላቱንም በፌስታል አፍነው እንደሚገለው ያስፈራራ ቦርሳው የት እንደሆነ እየጮህ ይጠይቀዋል። ራፋኤል ግን በጭቃና በደም ተለውሶ ሳለ እንኳን ጓደኞቹን አሳልፎ ላለመስጠት እስከ ሞት ድረስ ምንም አላውቅም ይላል። ይህ ጽናት ራፋኤልን ከታዳጊነት ወደ ጀግንነት ይቀይረዋል። በመጨረሻም ምንም መረጃ ሊያወጡበት ስላልቻሉ ሞተዋል ብለው መንገድ ላይ ጥለውት ይሄዳሉ። በዛ በኩል ጋርዶ በቆሻሻ መጣያው በጎ ተግባር ውስጥ የሚሰማሩ ፋዘር ጁሊያርድን ከእንቅልፋቸው በመቀስቀስ የተፈጠረው ነገር ተናግሮ ወደ ፖሊስ ጣቢያ ይዟቸው ይሄዳል። ነገር ግን ፎቶውንና ስሙን ተናግረው ልጁን እንዲመልሱት ቢነግሯቸውም ምንም ልጅ የሚባል ነገር እንደሌለ ተናግረው በግድ ያስወጧቸዋል። በዚህም የሀገሩ መንግስት ምን ያክል እንደተበላሸ እንመለከታለን።
ወደ መንደራቸው ተመልሰው ራፋኤል እንደሞተ ታስበው ነፍሱ በሰላም እንድታርፍ ጸሎት ይደረግለታል። በማግስቱ ጋርዶ ትልቅ ሐዘን ውስጥ ገብቶ ያለ የእርዱን ድምጽ ይሰማል። ከራት ጋር በመሆንም ምናልባት ጓደኛቸው ሊሆን እንደሚችል አስበው እየሮጡ ሲሄዱ ራፋኤል በጣም ተጎድቶ ግን ደግሞ በህይወት ያገኙታል። ከዛም ትንሽ ሲሻለው በቆሻሻ መጣያ ውስጥ በሚገኝ ትምህርት ቤት ላይ በበጎ ፈቃደኝነት ወደምትሰራው ኦሊቪያ የተባለችውን ወጣት ሴት በመሄድ ስላገኙት ቦርሳና ስለ ሁኔታው በትንሽ ያማክሯታል። ኦሊቪያም ልጆቹን ስታዳምጣቸው ትቆይና የደረሰባቸው ነገር ተረታ ቦርሳውን እንዲያገኙ ልታግዛቸው ትወስናለች። ከዛም ልጆቹን ይዛ ወደ እስር ቤት ትሄዳለች። እዚያም የባለ ቦርሳው አጎት ታገኛለች። ጋርዶ ስለ የቦርሳው ታሪክና ስለ ሚስጥራዊ ደብዳቤ ምንም ሳያስቀር በዝርዝር ለሰውየው ይነግረዋል። እስረኛውም ታሪኩን ሰምቶ ሲጨርስ የወንድሙ ልጅ ማለትም የጻፈው ሰውዬ በዚህ ሰዓት በህይወት እንደሌለ ተረድቶ ስቅስቅ ብሎ ያለቅሳል። እዚህ ጋር ነው ታሪኩ የሚገለጠው። ሆሴ አንጀሊኒ የተባለው የህግ ባለሙያ ማለትም የቦርሳውና የቁልፉ ባለቤት በአንድ ወቅት ከሙሰኛው ፖለቲከኛ ሳንቶስ ጋር በድብቅ ይሰራ ነበር። በዚህም ሳንቶስ ከድሆች የመኖሪያ ቤት ግንባታ የተሰረቀ 10 ሚሊዮን ብር በቤቱ ግድግዳ ውስጥ ደብቆ ነበር። ሆሴ ይህንን የተሰረቀ ገንዘብ ለመመለስ ወዳጅ መስሎ ወደ ቤቱ በመግባት በአስደናቂ ብልሃትና እንቅስቃሴ ገንዘቡን ከተደበቀበት አውጥቶ ያለምንም ውጣ ውረድ ገንዘቡን ቆሻሻ አስመስሎ በሰላማዊ ሁኔታ ከቤቱ ያስወጣዋል። ከዛም ለተጭበረበሩት ድሆች ለመመለስ ሲሞክር በመሃል ገንዘቡ እሱ እንደሰረቀው ይታወቅበታል። እሱም ገንዘቡን ድብቅ ቦታ ላይ አስቀምጦ እሱ ከሞተ በኋላ ሴት ልጁ ቦርሳውንና ቁልፉን ተጠቅማ ገንዘቡን እንድታገኘው ደብዳቤውን ጽፎ ሊሰጣት እያሰበ በመሃል ፖሊሶች አካባቢውን በሙሉ ከበው ሊይዙት ሲሉ ሆሴ አንጀሊኖ ቦርሳውን ፖሊሶች እጅ ከመግባቱ በፊት አጠገቡ ያለፈ በነበረ ቆሻሻ የያዘ መኪና ውስጥ እንደጣለውና በዚህ ምክንያት ልጆቹ ቦርሳውን እንዳገኙት እሱ ግን በፖሊስ ተይዞ የሙሰኞቹ ፖለቲከኞች ህገወጥ ስራ የሚያሳይ ማስረጃና 10 ሚሊዮን ያለበትን ቦታ ላለመናገር ሲል ህይወቱን እንደከፈለ ያለፈው የሰውየው ታሪክ በዝርዝር ይረዳሉ። ከዛም አጎትየው በደብዳቤው ውስጥ ፎቶና ቁጥሮች እንዳሉ ሲያውቅ ቁጥሮቹ ገንዘቡ ያለበትን ቦታ የሚጠቁሙ ኮድ እንደሆነና ኮዱንም ለመፍታት መጽሐፍ ቅዱስ ስለሚያስፈልጋቸው ነገ መጥተው ከጠባቂው መጽሐፍ ቅዱስ እንዲወስዱ በዛም መንገድ በቀላሉ ገንዘቡ ያለበትን ቦታ እንደሚያውቁ ተናግረው ዳግም ስለማይገናኙ የሞተውን የሆሴ መንገድ ተከትለው በሐቀኛ መንገድ ገንዘቡን ለጥሩ ነገር እንዲያውሉት ይመርቋቸዋል። ምሽት ኦሊቪያ ልጆቹ ያሳለፉትን ነገርና ጽናታቸውን ተመልክታ በቪዲዮ መልክ ፖሊሶቹ የፈጠሩባቸውን በደል እየተናገሩ የሚያሳይ ቪዲዮ እያዘነች ትቀርጻለች። ከዛም በድንገት ፖሊሶቹ ወደ ቦታው ይመጣሉ። ልጆቹ አስቀድመው ሲያመልጡ ኦሊቪያን ብቻዋን ያገኛታል። ፌዴሪኮ የጠፋ ቦርሳ በቤቷ ያገኘውና ከልጆቹ ጋር አብራ እየሰራች እንደሆነ አውቆ በመኪና ይወስዳታል። የቆሻሻ መጣያ ቦታውን በንዴት ሙሉ በሙሉ አቃጥለው የብዙ ሺዎች መተዳደሪያ ስራ እንደ ቀልድ አመድ ይቀይሩታል። ይህንን የተመለከተ ራፋኤል ገንዘቡን ማግኘት ብቻ ሳይሆን ሙሰኞቹንም ማጋለጥ ዓላማ ያደርገዋል። በማግስቱ የአካባቢው ሰው በሙሉ መተዳደሪያው ስለተቃጠለ በትልቅ የምግብ እጦት ችግር ውስጥ ይገባል። ልጆቹም እቅድ አውጥተው ጠባቂው የሚፈልገውን ገንዘብ በመክፈል መጽሐፍ ቅዱስን ይቀበሉታል። ከዛም ግን ሳያስቡት ፖሊስ በየአቅጣጫው ይመጡባቸዋል። ልጆች ግን በብልሃት አስቀድመው አስበውት ስለነበር በሚገርም ጥምረትና ዘዴ ከሁሉም ያመልጣሉ። እዚህ ጋር ፖሊሱ በሽጉጥ ሊመታቸው ሲሞክር ራፋኤል እንዲህ አለው፣ መጽሐፍ ቅዱስ እኮ ከኛ ጋር ነው ያለው፣ ማለትም ፈጣሪ ይጠብቃቸዋል። ከዛም ከፖሊስ እይታ ለመራቅ በሪዮ ዲ ጄኔሮ ከተማ ውስጥ ከሚገኙ ጥቅጥቅ ባሉ ቤቶች ውስጥ በመግባት አንዱ ቤት ላይ ተደብቀው ቅኔውን ለመፍታት ይሞክራሉ። ፎቶው ላይ ያሉ ቁጥሮች መጽሐፍ ቅዱስ ላይ ካሉ ገጾችና ምዕራፎች ያገናኙ ሚስጥሩን መፍታት ይቀጥላሉ። አሁን ላይ ባለስልጣኖቹ እየተፈጠረ ባለው ሁኔታ በጣም ተናደዋል። ስለዚህም ልጆቹ ያሉበትን አካባቢ ብዛት ባላቸውና በተደራጁ ኃይሎች ሙሉ በሙሉ ይወሩታል። ጋርዶ ለምግብ በወጣበት በፖሊስ እየተከበቡ እንደሆነ ተመልክቶ በፍጥነት ከፖሊሶቹ ቀድሞ ወደነ ራፋኤል በመድረስ በፍጥነት ለቀው እንዲወጡ ያሳስባቸዋል። ከዛም አብረው የቤቶቹን ጣራ እየረገጡ መሮጥ ይጀምራሉ። በዚህ መሃል ግን ተኩስ ሳይቀር ይከፈትባቸዋል። በዚህ በኩል የፖሊስ ኃይሉ ሙሉ አካባቢውን በመቆጣጠር ልጆቹን መውጫ መንገድ ያሳጣቸዋል። ይህን የተመለከተች አንዲት ልጅ ሰፈሩን በደንብ ስለምታውቀው እሷን እንዲከተሏት በማድረግ ደብቃ ታስወጣቸውና እዛ በነበሩ ሞተረኞች እገዛ ምክንያት ከአካባቢው እንዲጠፉ ታደርጋቸዋለች።
ፌዴሪኮም ልጆቹን ባያገኛቸውም እየፈቱት የነበረውን የገንዘብ መገኛ ቦታ ቅኔ ግድግዳ ላይ ተጽፎ ያገኛል። ልጆቹ በደብዳቤው ላይ ያለውን ኮድ ተጠቅመው ወደ አንድ ትልቅ መቃብር ስፍራ ያቀናሉ። ገንዘቡ እዚህ እንዳለ ቢያውቁም የትኛው መቃብር ውስጥ እንደተቀበረ ግን ምንም የሚያውቁት ነገር የለም። ስለዚህም ሁሉም በየአቅጣጫው ተለያይተው መቃብሩን መፈለግ ይጀምራሉ። ራፋኤል ግን ትንሽ ብልሃት በመጠቀም ገንዘቡ ተደብቆ የሚገኝበትን ቦታ በትክክል ያገኘዋል። በቅጽበት ግን የሆሴ አንጀሊኖ ልጅ ፒያ በህይወት ያገኛታል። እሷም በመቃብር ስፍራው ተደብቃ አባቷ የገባውን ቃል እስኪፈጽም ትጠብቅ ነበር። እዚህ ጋር ፖሊሱ ፌዴሪኮ ተከትሏቸው ያሉበትን ቦታ በማግኘት ሁሉንም በቁጥጥር ስር ያውላቸዋል። ገንዘቡምና ማስረጃውም ቆፍረው ከመቃብሩ እንዲያወጡት ያስገድዳቸዋል። ልጆቹም ልክ እንደ ጠየቃቸው ቆፍረው 10 ሚሊዮን ገንዘቡንና ወረቀቱን ከተደበቀበት ያወጡታል። በመሃል ግን የሆሴ ልጅ ፒያ ከተደበቀችበት በመውጣት ከኋላው አናቱን በድንጋይ ትለዋለች። በዚህ ሰዓት ሁሉም ተባብረው ይደበድቡታል። ራፋኤል ሽጉጥ አንስተው እሱ ቢሆን ሊገድላቸው እንደማያፈገፍግ እያወቀ በርህራሄ በህይወት ትቶት ገንዘቡን ይዘው ከቦታው ይጠፋሉ። በሌላ በኩል ኦሊቪያ ከእስር ቤት ተፈታ ወደ ፋዘር ጁሊያርድ በመሄድ በልጆቹ እገዛና ማስረጃ መንገድ ወንጀለኞቹን እስር ቤት ለማስገባት የቻሉትን ሁሉ ያደርጉና በመጨረሻም ፖሊሱ ፌዴሪኮና ሙሰኛው ሳንቶስ ወደ እስር ቤት ይወረወራሉ። ልጆቹም ማንም ሳያያቸው ወደ ቆሻሻ መጣያው ተመልሰው ከፍተኛ ንፋስ ወደሚነፍስበት ቦታ ይደርሳሉ። እዚህም የሚያስገርም ውሳኔ ይወስናሉ። 10 ሚሊዮን ዶላር ወደ ሰማይ ይበትኑታል። ገንዘቡ እንደበረዶ በቆሻሻ መጣያው ላይ ሲዘንብ ድሆቹ ሰራተኞች በደስታ ይጮሃሉ። ልጆቹ ይሄ ገንዘብ ለሀገሪቱ ባለስልጣናት የስልጣን ማቆያ፣ ለድሆቹ ደግሞ ትንፋሽ መሆኑን ተረድተዋል። በመጨረሻም ራፋኤል፣ ጋርዶ፣ ራትና አደራቸው ፒያ የተወሰነ ገንዘብ አስቀርተው በድብቅ ከከተማው ይወጣሉ። ወደ ባህር ዳርቻ በመሄድም አሳ በማጥመድ አዲስና ሰላማዊ ህይወት ይጀምራሉ። የተቀረውን እድሜያቸውን በፍቅርና በደስታ አብረው እየኖሩ ያሳየን ፊልማችን ያልቃል። እንግዲህ ትራሽ ይህን ይመስላል። ትራሽ የሚለው ቃል ለቆሻሻው ብቻ ሳይሆን ለሙሰኛ ፖለቲከኞችም ጭምር ነው። ፊልም የሚያስተምረን እውነተኛ ሀብት ገንዘብ ሳይሆን ጓደኝነት፣ ጽናትና ለፍትህ መቆም መሆኑን ነው። እናንተ ብትሆኑ 10 ሚሊዮን ዶላርን ያገኛችሁት እንደነሱ ትበትኑታላችሁ? ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ። አሁንም ደግምላችኋለሁ፣ ላይክ ማድረግ አትርሱ። ሰብስክራይብ በማድረግም ቤተሰብ ይሁኑ። ይህ አቤላ ሪካብ ነው። በቀጣይ በሌላ ታሪክ እስከምንገናኝ ሰላም ቆዩልኝ።